ሰላም ተመልካቾቼ በዚህ ኮሜንት ምክንያት ድጋሚ ልመለስ ችያለሁ ማለት ነው። ድጋሚ መመለስም ደግሞ እዚህ ጋር በመታምኙ ብላ ስላለችኝና አንቺ የምትጠቀሚበትን ቁጥር ከዚህ ውስጥ እዚህ ጋር አስቀምጥልኝ ብላ ስላለችኝ ማለት ነው እንጂ በድጋሚ ልሰራ የፈለኩት ተመሳሳይ ነው። አሁንም ያው ነው። ምክንያቱም ራሱ ቁጥራቸው ነው። ከዚህ ውስጥ ወስጄ ነው እህቴንም ራሱ እየተጠቀምኩ ያለሁት የእድሉ ተካፋይ የሆንኩት ከዚህ ቁጥር ውስጥ ወስጄ ነው። መጨረሻው 08 እና ሁሉም ግን የራሳቸው ነው። በተጨማሪ ደግሞ ይሄንን ቁጥር እየያዛችሁ ሄዳችሁ አረጋግጡ። አሁንም ታች ላይ እያየሁ ነበር ኮሜንት እህታችን በድጋሚ እኔ ነኝ እሰጥሻለሁ ብሎ አንዱ አጭበርብሮኝ በዛው ሄዷል እያለች ነው። እና አትበሉ ባካችሁን አስተውሉ፣ ትክክለኛው መረጃ አዳምጡ። እንደገና ደግሞ አካውንታቸውን ስጪኝ ምናምን እያላችሁ ነው። ይሄው እዚህ ጋር ባለው ሰክሰስ ፕላስ የሚለው የራሳቸው አካውንት ነው። እሱን ጽፋችሁ ታገኙታላችሁ። አሁንም በድጋሚ የማስቀምጥላችሁ ቁጥር ራሱ ነው ማለት ነው። እና በተጨማሪ ደግሞ እህታችን ሀቢባ ጋር ሄዳችሁ አረጋግጡ ማለት ነው። እሷ ጋር የስራ ባልደረባቸው ናት፣ አምባሳደር ነች። እሷ ጋር ታገኛላችሁ ሁሉንም ነገር ማለት ነው። እና በተጨማሪ ደግሞ እኔንም ፎሎ ከዚህ ጋር ፎሎ ካደረጋችሁ ምናልባት እሷ ጋር ሲገባ እሷን ስለመከታተል ማለት ነው ፎሎ እዛ ስገባ ታገኙኛላችሁ። ትክክለኛውን የእሷን አካውንት ብዙ አካውንት ስላላት በዛን ሰዓት ፎሎ ታደርጓትና ያለውን ነገር ትቀበላላችሁ ማለት ነው። እና ሰክሰስ ፕላስም እዛ አብሮ እንትን ይላል ይሰራል፣ ታገኙታላችሁ ማለት ነው። ይሄን ነው የምነግራችሁ። ኮሜንቱ ሸፍኖኛል፣ ዝቅ ብዬ ነው እየሰራ ያለሁት። እንግዲህ አትታለሉ። በየኮሜንቱ እኔ አካውንት ልስጥሽ እያሉ ለሚያጭበረብሯችሁ አጣሩ። ገንዘብ ቀልድ አይደለም፣ ዝም ብላችሁ አትጣሉ። እና ይሄን እድል ደግሞ ሁሉም እንዲዳረስ ሼር አድርጉ፣ ኮፒ ሊንክ አድርጉት። አራተኛ ዙር ደግሞ መቼ ነው የሚጀምረው ምናምን ለምትሉ እኔ አላውቅም። እሱን የምታውቁት ከዛ ከራሱ ከሰውየው ነው። ምክንያቱም እኔም አሁን አራተኛ ዙር ገና መቼ እንደሚጀምር አላውቅም። ሶስተኛው ዙር አሁን በዚህ ሀገር 30 በሐምሌ 23 በኢትዮጵያ ነው ወጣው የወጣው ማለት ነው። ሶስተኛው ዙር ያለቀው። ስለዚህ መቼ እንደሚወጣ አራተኛ ዙር እንደሚጀምር አላውቅም። ከነሱ ግን እናውቃለን። ያወቅነውን ደግሞ እናሳውቃለን ብዬ ተስፋ አደርጋለሁ። መልካም እድል።